ሰላም ጓደኞች ወክ እያረግን ትንሽ ጨልሟልና እዚህ ሰፈራችን ውስጥ ልጆች ፊልድ ሆኪ ምናምን ይጫወታሉ እና የሚያምር እንትን ነው የካሌጅ ነገር ነው። እና ማት ይሄንን ተመለከተና ከኋላ ላሳያችሁ። ይሄ ከላይ ያለው ያ እንደ ቦርድ ነገር ትንሽ ሪፍሌክስ ስለሚያደርግ ላይታያችሁ ይችላል። እሱን አይቶ ቆንጆ ነው። እኔ ልጅ ሆኜ የኛ ፉትቦል ፊልዳችን ላይ እሱ ነገር የለም አለኝ። ከዛ የኔን እንግዲህ ዲስአፖይንትመንት መገመት ትችላላችሁ አይደለ? እሱ ሁሉ ነገር ኖሮት ያቺ የምታብለጨልጫዋ ሳይን ብቻ ባለመኖሯ ነው። እኔ ሳድግ የሆነች በቃ አንድ የመረብ ኳስ አንድ ናት ኳሷም የነበረችው አቧራ ምናምን የሆነ ዝም ብላ ነበር። እንደውም የኛ ቆንጆ ትምህርት ቤት ተብሎ ነውና አንድ ናት ያለችው። ኳሱን ለመንካት አንችልም ነበር። የተወሰኑ ልጆች ኮምፓኒ እንደውም በጣም ሁልጊዜ እንትን የምለው ነገር ነው። አንድ ኳስ ናት ያለችው። በረፍት ሰዓት አስተማሪው ነው ለተማሪዎች የሚሰጠን። እሱም 15 ሚኒትስ ነው ምናምን የነበረንና ይሰጣሉ። እሱንም ሁሉም ሰው እኔ መንካት እንኳን አንችልም ነበረ። የተወሰኑ በቃ ለመምህሩ ቀረብ ምናምን ያሉ ልጆች ይሰጣቸዋል። እነሱ ትንሽ ይጫወታሉ። ሌሎቻችን እንኳን ለመጫወት ለመንካት እንሳለን። ሰዓት ይደርሳል፣ ወደ ክላስ እንገባለን። ምንም በቃ ፕሌይግራውንድ የለን ምናምን በቃ እንደ ባለው ነገር ነው ያደግነው እና እሱ ያደገበት ጎደለኝ የሚለው ነገር እና የኛ ይገርማቸዋል። እና እሱን ነገርኩት የኔን ማለት ነው። ማይ ግሪቨንስስ ሶሪ ማት በጣም ይቅርታ። አይ ነው አሁን ሁሉም አለሽ? አሁን አለኝ። ልክ ነው። መጫወት አልፈልግም እንጂ አሁን ከፈለኩኝ ሁሉም ነገር አለና የሚገርም ነገር ነው። የሰው ልጅ የለኝም የሚለው ነገር እኔ ምንም ስላልነበረን ነው። እሱ ደግሞ ያው የጎደለውን ነው የለም የሚለውና ኢትስ ፋኒ ባይ ጋይስ። ቻው ካልኳችሁ በኋላ ምን አስታወስኩኝ? አሁን ኢትዮጵያ ውስጥ የተሰሩ ነገሮች አያለሁኝ። በተለይ አዲስ አበባ አካባቢ እንደዚህ ለልጆች የሚሆኑ መጫወቻ ቦታዎች እንደ እና እንዴት ደስ ይላል። እሱን ስመለከት ለሚቀጥለው ትውልድ እንዴት አይነት ተስፋ ነው። እኛ ብዙ ጊዜ ያላገኘነው ነገር ነውና ኢንጆይ ኢት ባይ